بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين إن شاء الله درس الحروف العربية هم لو درساتنا الله سبحانه وتعالى فقد زارين بعد لفقاكم نبتن كترالن زاري لي منايو قز هيا أرات قز لينا عندنا أرات قزن إن شاء الله بالله سبحانه وتعالى فقد مالتنا طيب እንግዲህ የጀመርነው ርዕስ ምን ነበር? ስለ መድ ፊደላቶችን ጀምረን ነበረ። የመድ ፊደላቶች ሶስት አይነት የመድ ፊደላቶች አሊፍ ስኩን፣ ስኩን ሆኖ ከሱ በፊት ፈትህ፣ ዋው እንደዚሁም ያ ስኩን ሆኖ ከሱ በፊት ከስሮ፣ እንደዚሁም ዋው ስኩን ሆኖ ከሱ በፊት ዶም በሆነበት ሰዓት የመድ ፊደል ተብሎ ይጠራሉ የሚለውን ባለፈው ደርሳችን ላይ ከመጀመሪያ ጀምረን አይተናል። ስለዚህ እነዚህን ፊደላቶችን እነማን እንደሆኑ እንደዚህም ስኩን በሆኑበት ሰዓት መሆኑና ስኩን መሆናቸው ብቻ ሳይሆን ከነሱ በፊት ያለውን ምን መሆን እንዳለበት ገልጸናል። አሊፍ ከሆነ ስኩን መሆን አለበት አንድ፣ ሁለተኛ ከሱ በፊት ያለው ምን መሆን አለበት? መድ ሊሆን ዘንዳ ማለት ነው። ፈትህ መሆን አለበት። እንደዚሁም ያ ከሆነ ስኩን መሆን አለበት። ስኩን መሆን ብቻ ሳይሆን ከሱ በፊት ያለው ምን መሆን አለበት? ከስር መሆን አለበት። ያ ከሆነ ከሱ በፊት ያለው ምን ከስር መሆን አለበት። ከስር ካልሆነ ምን አይሆንም? መድ ፊደል አይሆንም ማለት ነው። ይሄን በደንብ እንወቅና እንያዝ። ቀጥሎ ደግሞ ዋው መድ የሚሆነው ዋው ስኩን ሲሆንና ከሱ በፊት ያለው ዶም ሲሆን ነው። ዋው ስኩን ሆኖ ከሱ በፊት ያለው ምን ሲሆን? ዶም ሲሆን ነው። طيب ስለዚህ ዛሬ የምናየው አሊፍን ጨርሰን ስለ አሊፍ ሁሉ ነገር አይተናል። ዛሬ የምናየው ስለ ያ ይሆናል። ክፍል ማለትም ገጽ 24 ላይ ማለት ነው። طيب ያ መድ ብሎ መድ ማለት ያው መሳብ ማለት ነው። ድምጽ ማርዘሚያ ይላል። ድምጽ ማርዘሚያ የሆነ ፊደል ያ ማለት ነው። طيب እንግዲህ እዚህ ላይ ያመጣልን አለ ያ መድ ብሎ ማለት ያው ሶስተኛ ፊደልን የሚተካለው ነው። ለምሳሌ በቡ ቢ ስንል ከስር የምንላቸው እንዳለ ከስር የሆኑ ፊደላቶች ቢ ቲ ቂ ሊ ሺ የምንላቸው ሁሉ ምንድናቸው? ከስር ናቸው። ከዛ እነዚህን ምን ማድረግ ነው? እንደ አማርኛችንም ሶስተኛ ፊደል ነው። ሶስተኛ ድምጽ የሚሰጡልን ናቸው። እነዚህ እንደ አማርኛ ስናያቸው ማለት ነው። አማርኛ ፊደላቶች ላይ ስናይ እና እነዚህን መልሰን ሳብ ስናደርግ ነው መድ የሚባል ነገር። ለምሳሌ ቢ የነበረው ቢ፣ ቲ የነበረው ቲ፣ ሲ የነበረው ሲ፣ ሺ የነበረው ሺ፣ ሊ የነበረው ሊ። ሳብ ስናደርገው ያኔ ምን ተገኘ ማለት ነው? መድ የምንለው ነገር ያኔ ነው የሚገኘው። طيب ስለዚህ እነዚህን እያንዳንዱን መድ ያላቸውና እዚህ ላይ መድ ያላቸው የሌላቸው እያደረገ ለብቻ ብቻ እያደረገ ያመጣልናል። ይሄን አይና ወደ ቀጣይ እንሄዳለን ማለት ነው። ቀጥታ ወደ ቂራቱ ስንገባ ኢ መጀመሪያው ላይ መድ የለም። እንግዲህ እዚህ ላይ የሚያሳየን እንዳለ መጀመሪያዎች ላይ ምን የላቸውም? መድ የላቸውም። ሁለተኛው ላይ መድ። ስለዚህ እኛም በምንቀራበት ምን መሆናል? ልዩነት መኖር አለበት። ለምሳሌ ሁሉንም እያልን ከቀራን ስህተት ላይ ነን ማለት ነው። ምክንያቱም መድ ያለውም የሌለውም አለየ ነው መሆን ያለበት። ምንድን መጀመሪያው ኢ፣ ሁለተኛው ደግሞ ኢ መድ አለዋ። ትንሽ ሳብ ማድረግ ይኖርብናል። በዚህ መሰረት ሁሉንም እንላለን። ቢ ቢ ቲ ቲ ሲ ሲ ጂ ጂ طيب እነዚህም በደንብ ካለን በኋላ ቀጥለን ዛ ወደ አሊፍንም ሊያስታውሰን ስለፈለገ ወደ አሊፍ መድ እየሄደ ነው። ዛ ዚ ሳ ሲ ሻ ሺ እዚህ ላይ ደግሞ ሶስት አይነት ሀዎችን እያሳየን ያለ ነው። ያው እነዚህም መያዝ አለበት። ምክንያቱም ቁርአን ላይ እንደዚህ አይነት ተጽፎ ስለሚመጡ ማለት ነው። ሶስቱም ሀ ናቸው። ሶስቱም መድ አድርጎባቸው ማለት ነው። طيب ጢ ለ እዚህ ላይ እንግዲህ መድ አንድ ቃል ላይ መድ ኖሮትም ሳይኖረው አድርጎ ሊያሳየን ልዩነታቸው። ቂለ ስንል ለምሳሌ መድ ያለ መድ ስንቀር አሁን ለብቻ ብቻ ስንል ጢ ለ ጢለ የምንለው ማለት ጢለ። ከዛስ ቀጥለን
قي قيل قيل ቅድም እዚህ ላይ ምን ነበር ያለው? ቂለ ነበር ያለው ቂለ ምክንያቱም ለምን መድ ስለሌለ ማለት ነው። እዚህኛው ላይ ግን ቂለ ነው ማለት ያለብን። ልዩነታቸው አሁንም ምን ማድረግ አለብን? ማምጣት አለብን። ይሄ ሁለቱም ያመጣበት ምክንያት ለምንድን ነው? ልዩነት አለው የለውም የሚለው ምላሳችን ላይ ወይም ድምጻችን በምናወጣበት ሰዓት መለየት እንዲኖርብን ነው ሁለቱም ያመጣበት ምክንያት ማለት ነው። طيب ሺ ደ ሺደ ሺ ደ ሺደ ሪ ሐ ሪሐ ሪ ሐ ሪሐ ጊ በ ጊበ غيب غيب طيب نعم نعم نعيم نعيم علم علم عليم عليم أمن أمن أمين أمين سيدي 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 እዚህ ላይ ሁለቱም ላይ ነው መድ ያለው ሲዲ ሲዲ ጦይ ሪ ጦሪ ጦይሪ ጦይ ሪ ጦይሪ ኪ ሊ ኪሊ ኪ ሊ ኪሊ ሶይ ዲ ሶይዲ ሶይ ዲ ሶይዲ غريم 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 سمع سمع سميع سميع شهد شهد شهيد شهيد طيب ወደ ቀጣይ ገጽ 25 ስንሄድ ከታች ያሉ የአረብኛ ቃላቶች በማንበብ መድን ይለማመዱ ይላል። አሁን በዛ ሁኔታ ነው የምንለማመድ። አሁን ባልንበት መሰረት ነው የምንሄደው ኢንሻአላህ። طيب أخي أخي أبي أبي كلي كلي ذوي ذوي نري نري حين حين دين دين فيما فيما تبيد تبيد رفيع رفيع
غنمي غنمي نسكي نسكي أحيط أحيط بديع بديع عزين عزين تلين تلين يضيق يضيق ديوان ديوان ميزان ميزان عصاني عصاني حسابي حسابي لقينا لقينا أجيب أجيب قراطيس قراطيس فدائي فدائي مصيبها 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 فرشي فروشي وقيله 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 شيعته 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 لصاحبه 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 عمله عمله فرآه 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 هذه هذه ناقة هذه ناقة طيب ስለዚህ ኢንሻአላህ እንግዲህ እዚህ ላይ እናብቃ። ገጽ 25ን ይሄ ይመስላል። ምናልባት የእን ሙሉ እዚህ ላይ ልንጨርስ እንችላለን። ስለዚህ ይሄን አንዴ ጨርሰን ካልነው በኋላ ደጋግመን ቪዲዮን እያዳመጥን ሁለተኛ መዶችን በደንብ አድርገን ትኩረት እናድርግ። እዚህ ላይ መድ አንድ መድ እየተጠራጠርን ልናሳልፍና ሳናቆም ማለፍ የለበትም። ኢንሻአላህ በአላህ ፈቃድ ይሄን በትክክል ከያዝና ይሄን በትክክል ከገባን የአላህ ሱብሓነሁ ወተዓላ ከላም ቁርአን በጥሩ ሁኔታ መቅራት እንችላለን በአላህ ፈቃድ ማለት ነው። አላህ ሰምተን የምንጠቀምና አላህ ጋር ያርግልን። والله سبحانه وتعالى أعلم وصلى الله على نبينا محمد وعلى آله وصحبه وسلم.